ይሄ እርዳታ የተደረገው በደብረ ብርሃን ባሉ ተፈናቃዮች ስም መሆኑ ሁሉም ሰው የሚታወቅ ነው። ነገር ግን የተፈናቀሉ በጣም ችግርተኛ በጣም እየተሰቃዩ ያሉ ጃሪ ላይ ሐይቅና ጎልቦ መካከል ላይ ያሉት ከዛ አልፈን ደግሞ ኩታበር ላይ እንደገና ደግሞ በገራዶም በዴጋነ ምናምን አሉ እየተባለ ነው። እነዚህ መለየት የለባቸውም። በትላንትናው ምሽት ሁሉም ሰው ተደስቷል። ሁሉም ሰው በቃ ያላሰበው ነገር ነው የተፈጠረው። በጣም ደስ የሚል ነበረ። እንግዲህ በአማራ ክልል ለተፈናቀሉ ወገኖቻችን በተለያዩ አካባቢ ላይ በካምፕ ላይ ለተቀመጡት አንድ ሰው ብቻ 15 ሚሊዮን ብር ግሪያፍ ተደርጓል። በጣም ደስ የሚል ነው። እስከ መጨረሻው ቪዲዮ ላይክ እያደረጋችሁ ተከታተሉ። ይመቻችሁ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ከኛ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ሰሞኑን በጣም ትልቅ ርብርብ እየተደረገበት ማንኛውም ሶሻል ሚዲያ እየተሳተፈበት እንደሆነ ብዙዎቻችሁ ታውቃላችሁ። እንግዲህ በአማራ በወለጋ ያሉ አማራዎች ተፈናቅለው በሁሉም አካባቢ መጠለያ ካምፕ ላይ ከ5 ዓመት በላይ እየተሰቃዩ በረሃብ እየሞቱ በተለያየ ነገር በተለያየ በሽታ እየሞቱ ብዙ ያለቁበትን ሁኔታ ሁላችሁም ታውቃላችሁ። ነገር ግን እንግዲህ በትላንትና ምሽት በታኩር አማካኝነት ታኩር እዛ ቦታ ላይ ሄዶ ቪዲዮ ሰርቶ አስተባብሮ ምናምን ብዙ ነገር እየተሰራ ነበረ። ነገር ግን በሳሪ ቤት ቲክቶክ ላይቭ ላይ ሁሉም ሰው ተሰብስቦ ወደ 30 ምናምን ሺህ ህዝብ ተሰብስቦ በውጭ ሀገር የሚኖሩ የመዳም ቅመሞችም ጭምር ብር ሲዋጣ አምሽቷል። እንግዲህ የመዳም ቅመሞች በተለያየ አረብ ሀገራት እየኖሩ እንግዲህ የነየቱ ሲያስገቡት ያመሹት ብር አጠቃላይ ካሽ በአካውንታቸው የገባው 5 ሚሊዮን ብር ነበረ። 5 ሚሊዮን እንደገና ደግሞ በጊፍት መልኩ የወረደው አልታወቀም። እንደገና ደግሞ ነይተው ያላስገቡ አሉ። የሱም ሳይታወቅ ካሽ አካውንቱ ላይ ሲገባ በ3 ሰዓት ውስጥ 5 ሚሊዮን ብር ገባ። ይህም በጣም ደስ ይላል። ትብብራችን አሪፍ ነበረ። ከምንም በላይ ለየት ያለ ቀን ነበረ። እንግዲህ በስተመጨረሻም የአማራነት ሲራብ የማይወድ የአማራነትን ከፍታ እንጂ ዝቅታን የማይፈልግ ትልቅ ሰው መጥቶ 15 ሚሊዮን ለተፈናቀሉት ወገኖቹ 5 ሚሊዮን የሚገዛ መኪና ለታኩር እንግዲህ ብዙ ሰው እንደሚያውቀው የልጅ አዋቂ ማንም ሰርቶት የማያውቀው ብቻውን አስተባብሎ ይሄን ሁሉ ሚሊዮን ብር ያስተባበረ ሰው ስለሆነ ይገባዋል በማለት የ5 ሚሊዮን ብር መኪና ተነይቶለታል። በጣም ደስ የሚል ምሽት ነበረ። ስንተባበር በጣም ደስ ይላል። እንግዲህ ከዚህ በመቀጠል መናገር የምፈልገው ነገር እዚህ ላይ ነው። ገብቷቸዋል። ይሄ እርዳታ የተደረገው በደብረ ብርሃን ባሉ ተፈናቃዮች ስም መሆኑ ሁሉም ሰው የሚታወቅ ነው። ነገር ግን የተፈናቀሉ በጣም ችግርተኛ በጣም እየተሰቃዩ ያሉ ጃሪ ላይ ሐይቅና ጎልቦ መካከል ላይ ያሉት ከዛ አልፈን ደግሞ ኩታበር ላይ እንደገና ደግሞ በገራዶም በዴጋነ ምናምን አሉ እየተባለ ነው። እነዚህ መለየት የለባቸውም።
እርዳታው ለተፈናቃይ ነው። ለተፈናቃይ ለሁሉም ተከፋፍሎ ለሁሉም ሰው እንዲደርስ የቻልነውን የማድረግ ግዴታ አለብን ለማለት ነው ዛሬ ቪዲዮ የሰራሁት። እንግዲህ እዛ ላይ ያላያችሁ በጣም ደስ የሚል ርብርብ ነበረ። በጣም ደስ የሚል ከምንም በላይ በቃ ቃላት ያጥረኛል። እኛ እንደዚህ ደስ ብሎን እንቅልፋተን ያደር እነዛ የተቸገሩ ሰዎች ይሄን ሁሉ ጉር ሲሰሙ ይሄንን ደስታ ሲያው በጣም የለለ ደስታ እንደሚሰማቸው ሁላችንም መገመት አይከብደንም። በጣም ለየት ያለ ቀን እንደነበረ ሁሉም ያውቃል። እና ውድ ተመልካቾቼ እንኳንም ደስ አላችሁ። እንግዲህ በሀገራችን ላይ መጀመሪያ በሀገራቸው ላይ እርጎ ወተት እየዘረገፉ ሲያጠጡ ሲያበሉ የከረሙ ሰዎች አሁን ላይ ግን የሚያበሉት ራሳቸው የሚበሉት አጥተው በችግር እየተሰቃዩ ምናምን ሲኖሩ በጣም ያማልና ያን ያመመው ሰው ነው ይሄን ነገር እያደረገ ያለውና እናንተም የመዳም ቅመሞች በውጭ ሀገር ሆናችሁ እንቅልፍ እያመራችሁ ብዙ ነገር እያመራችሁ ወጣችሁ መዝናናት እያማራችሁ የተለያየ ምግብ መብላት እያማራችሁ ይሄን ሁሉ ነገር በአረብ ቤት እየተሰቃያችሁ እየሰራችሁ የአረብ ሐማም ሽንት ቤት እያጠባችሁ ነገር ግን ለሀገራችን ወገን ለምን ይራባሉ ብላችሁ 10ም 5ም የቻላችሁትን ያደረጋችሁ እህቶቼ በጣም ትልቅ ምስጋና አለኝ። በጣም ነው የምንወዳችሁ። በእናንተ ላይ ብዙ ሰው እየዳነ ከረሃቡ እያገለለ የሚለብሰው ያጣ እየለበሰ ምናምን በእናንተ ላይ ብዙ ተስፋ የተጣለበት ሰው አለና በጣም እንወዳችኋለን። እናንተንም ሰላም አለ ያድርጋችሁ። በያላችሁበት ፈጣሪ ይጠብቃችሁ። በጣም ርብርብ በጣም ደስ ይላል። አማራነት ስንረባረብ ምናምን ነው የሚያምርብን ማለት ነውና በጣም ትልቅ ነገር ነው ሲሰጥ እንጂ አማራ ሲያበላ ሲያጠጣ እንጂ ሲለምን አያምርበትም ነበረ። ነገር ግን የጊዜ ጉዳይ ሆኖ ሰው እጅ ላይ ሁላችንንም ጣለንና አሁን ላይ የአማራ እናት በረሃብና በበሽታ እየተሰቃየች ሀታ ሞዴስ እንኳን መቀየሪያ ጠፍቶ ብቻ ያኗኗራቸውን ያየ ሰው ነው የሚያውቀው። ያላየ ሰው ቢያወራ አያምርበትም። እና ስለዚህ በጣም ነው ደስ የሚለው። በጣም እናመሰግናለን፣ እንወዳችኋለን ለማለት ነው ዛሬ ይሄን ቪዲዮ የሰራሁት። ይመቻችሁ፣ አላህ ይጠብቃችሁ በያላችሁበት። ሰላም